ቤታችሁን ብሎኬት የምታሰሩ ከሆነ ምን ያክል ብሎኬት እንደሚፈጅባችሁ በቀላሉ እንዴት ማወቅ እንደምትችሉ ሂሳቡን ላሳያችሁ። በመጀመሪያ ማግኘት ያለብን የብሎኬቷን ካሬ ነው። አንድ ብሎኬት ወደ ጎን 40 ሳንቲም ቁመቱ ደግሞ 20 ሳንቲም ነው። ይሄንን ወደ ሜትር ስንቀይረው 0.2 ሲባዛ በ0.4 እናደርገዋለን። የዛሬ 0.08 ይመጣልናል። ይሄ የአንድ ብሎኬት ሜትር ስኩዌር ነው። ሁለተኛ ስራችን የሚሆነው ደግሞ የምንገነባውን ቦታ መለካት። ለምሳሌ ይሄኛው ወደ ጎን 15 ሜትር ቁመቱ ደግሞ 3 ሜትር ቢሆን 3 ሲባዛ በ15 እናደርጋለን 45 ካሬ ይመጣልናል። አሁን ምንድነው የምናደርገው? የግድግዳውን ካሬ ለብሎኬቱ ካሬ እናካፈላለን ማለት ነው። 45 ሲካፈል ለ0.08 562 ይመጣልናል። ያ ማለት 562 ብሎኬት ይወስዳል ማለት ነው። በተጨማሪ ደግሞ ዌስቴጅ የሚባል ነገር አለ። ብሎኬት ሲወርድ ሊሰበር ይችላል። አንዳንድ ነገሮች ሊፈጠሩ ስለሚችሉ ወይ 3% ወይ 5%ን እንጨምራለን። ያን እንዴት ነው የምናገኘው? የመጣል ለምሳሌ 562 ከሆነ 562 ሲባዛ በ3% ሲካፈል ለ100 ስናደርገው 16 ብሎኬት ይመጣል ማለት ነው። ያው በህጉ መሰረት ቢያንስ 5% ዌስቴጅ መጨመር አለብን፣ ግን እኛ ኤክሰስ እንዳይሆንብን 3% እንጨምራለን ማለት ነው። ስለዚህ 3 ሜትር በ15 ሜትር ለሆነ 45 ካሬ ለሚወጣው አጠቃላይ 580 ብሎኬት ይወስድብናል ማለት ነው። ላይን ሆም ፊኒሺንጎች ነን። ስልካችን ባዮ ላይና ዲስክሪፕሽን ላይ ለደውሉልን። እናመሰግናለን።